ትምህርታችንን ከቅኝ አገዛዝ ነፃ ማውጣት አለብን የሚል ስሜት ያላቸው ጽሁፎች ይወጣሉ። ገብረሕይወት ባይከዳኝ በዛ ዘመን የኢኮኖሚክስ ቀመር አግኝተው ነበር። በዛ ዘመን ማለት ነው። ከ40 ከ50 ዓመት በኋላ እንደገና ፈረንጆች ያንን ነገር አገኘን ብለው ነው የተናገሩት። የ66ቱ ለውጥ እስከሚመጣ ድረስ ኢትዮጵያ ብዙ ስደተኛ አልነበራትም። በጣም ጥቂት ምናልባት በጣት ሊቆጠሩ ይችሉ ይሆናል የፖለቲካ ጥገኝነት ጠይቀው የሚሄዱ ሰዎች። መሬት ላራሹን ሌሎችም ነገሮች ያቀነቀነ የተባለው ትውልድ የቀረጹት አስተማሪዎች ናቸው። የቀረጹት ቅድም ያልናቸው ኤክስትራ ካሪኩላር አክቲቪቲስ ናቸው። እንግዲህ አሁን እርስዎ በትምህርት ዘመኖት ላይ አዲስ አበባ ተምረዋል። ከዛም ደግሞ ከፍተኛ ተቋማት ላይ ሄደዋል። ከዛም ደግሞ ሶስተኛውን ወይም ደግሞ የፕሮፌሰርነቱን ትምህርት የሚማሩበት ሰዓት ፒኤችዲውን ሲማሩ የሳውዝ አፍሪካ ዩኒቨርሲቲ ነውና ማወዳደር እንችላለን። አሁን አፍሪካ ውስጥ ራሱ የትምህርት ካሪኩለማችን ብዙሃኖቻችን የየራሳችን አይደለም ይባላልና ያው በዘመናዊ ባርነት ውስጥ እንዳለን የሚያሳየን ትምህርት ካሪኩለማችን ነውና የሳውዝ አፍሪካ ዩኒቨርሲቲ ላይ በሚማሩበት ሰዓት እዚህ ሀገር ውስጥ የተማሩበትን ሜተድ እና እዛኛው ዩኒቨርሲቲ ላይ የሚወስደው ሜተድ በራሱ ልዩነት አለው። በሚያዩበት ሰዓት እንግዲህ የኢትዮጵያ መምህራኖች ምን አይነት ተሞክሮ ቢወስዱ ነው ወደዛ ላቅ ወዳለ የምንሄደው? ምክንያቱም ተማሪዎቻችን አሁን እያየን ያለነው ምንድነው ገና 10ኛ ክፍል ላይ ሲደርሱ ስኮላር የሚያገኙበትን መንገድ ነው የሚያዩት። ስኮላር አግኝተው ሌላ ሀገር ሄደው መማርን ልክ ነው። አሁን በሰለጠነ ዘመን ላይ ደግሞ ቅድም ዓለም እንደ መንደር እያሰብናት ነው ብለውኛልና እንደ መንደር በሆነበት ሰዓት ላይ ከሀገር ወጥቶ መማር ትልቅ ነገር ነው። ማለትም እንደ ልምድ ልውውጥም እውቀት ሽግግሩንም ስናየው አስፈላጊም ነው ያስፈልገናልም። ለኛ ግን ስኮላር ሄደው እኮ አይመለሱ። አሁን እናንተ እየተማራችሁ የምትሰሩት ኢትዮጵያ ውስጥ ነው። ብዙ ምሁራኖቻችን ተምረው መጥተው መልሰው የራሳቸውን ትውልድ ነው እየቀረጹ ያሉት። ግን አሁን ያለው ትውልድ ደግሞ እንደዛ አይደለም። ይሄዳል፣ በዛው ነው የሚቀረው። ሌላው ቀርቶ እንደው በተለያዩ ቶርናመንቶች እንኳን ከኢትዮጵያ የመውጣት ዕድል ከተገኘ በዛው ነው እንጂ የሚቀረው ተመልሶ አይመጣም። ብዙ ሰዎችም ሲተቹ እንሰማለን። እንዴ አሜሪካን ሀገር ድረስ ሄደ እንዴት ተመልሰህ ትመጣለህ? እንግሊዝ ሄደ እንዴት ተመልሰህ ትመጣለህ ይባላልና ያ እንዳይሆን እንግዲህ ካሪኩለሙ ቤዝድ ማድረግ ካለብን ከካሪኩለሙ በተጨማሪ መምህራኖች ከሆኑ ደግሞ ታዲያ እንዴት ነው አዌር የምናደርገው? ትውልዱ የሚመስለው የበላዩን አይደል? እርስዎ ቅድም ተናግረዋል። አርአያ አባት እናቶት ነበሩ፣ እንዲሁም ደግሞ የኔታ ነበሩ። ከዛ በኋላ እኛ ደግሞ እናንተን ትውልዱ ሮል ሞዴል አድርጎ ወስዷል። ይሄኛው ትውልድ ታዲያ ማንን ሮል ሞዴል ይውሰድ? ወደ አያቶች መመለስ አለበት ማለት ነው። ምክንያቱም እኔ ሮል ሞዴል እየሆንኩ አይደለም አለው ትውልድ። ስለዚህ የኛ ትውልድ ሸሽቶ ካለቀ መሀል ላይ የሚፈጠር ብሬክ አለ አይደል? የሆነ ድልድይ መሰበር የሚባል ነገር አለና እንዴት አድርገን ነው እንደው መለስ ብለን ከቻለን ወደ ሀገር በቀል ትምህርቶቻችን የምንመለስበት፣ ያለበለዛም ደግሞ አርአያዎች እየፈጠርን የሀገርን ችግር የሚፈታ ትውልድ ልክ እንደ ህንድ መፍጠር የምንችለው እንደው እያንዳንዳችን ምን አይነት አስተዋጽኦ ይኖረን፣ ቤተሰብ እንደ ቤተሰብ እንክፈለውና አሁን ሁሉም የየራሱ አስተዋጽኦ ስላለው መምህርም እንደ መምህር፣ ተማሪም እንደ መምህር እንደው ትንሽ ምክር ቢጤ ነገር። አዎ ምንድነው? ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። ብዙ ነገሮች ነው ውስጡ ያለው። እርግጥ እንግዲህ ትምህርት የማህበረሰብን ችግር ይፈታል ነው እንግዲህ ዋናው። ትክክል። የሰውየው የተመቻቸ ህይወት ከዛ ቀጥሎ ነው የሚመጣው። የማህበረሰብን ችግር ይፈታል ከተባለ የከፍተኛ ትምህርት ደግሞ ሁለት አይነት ነገሮች አሉ። ዩኒቨርሲቲ ኤጁኬሽን ማለት ዩኒቨርሳል ኤጁኬሽን ማለት ነው። ዓለም አቀፋዊ የሆነ ግሎባል የሆነ ትምህርት ነው እውቀት መሆን ያለበት። ምክንያቱም ኢትዮጵያ ውስጥ የተማረው ተማሪ ካናዳ ሲሄድም ኬሚስትሪ የሚማረው ካናዳ ያለው ኬሚስትሪ እና ኢትዮጵያ ውስጥ ያለው ኬሚስትሪ ትምህርቱ ተመሳሳይ ነው። ምሳሌው ሊለያይ ይችላል። ትምህርት የሚሰጥበት ሜቶዶሎጂ ሊለያይ ይችላል። የምንጠቀምባቸው የላቦራቶሪ ቁሳቁሶች ሊለያዩ ይችላሉ። እነሱ ጋር በጣም ብዙ ስላለ እኛ ጋር በወረፋ ምናምን ይሆናል እንትን የምንለው፣ ግን ዩኒቨርሳል ነው በቃ አንድ። ይሄ እንዳለ ሆኖ ዩኒቨርሳሊቲውን ጠብቆ ደግሞ ሎካል ኢሹስ ደግሞ አድሬስ መደረግ አለባቸው፣ ወይም ደግሞ የማህበረሰቡ ችግሮች ደግሞ መፈታት አለባቸው። አውዱን ጠብቆ የማህበረሰቡን ችግር መፍታት አለበት የሚባለው እና ሁለቱን ማስታረቅ ያስፈልጋል። አሁን ምናልባት የኛ ትምህርት ዝም ብሎ ጭልጥ ብሎ ወደዛ ለመሄድ ነው የሞከረው። በሆነ ወቅት ላይ ወደዛ በሮ ሄዶ
ገና እዛው ነው እንግዲህ አልተመለሰም። ወደኛው አልተመለሰም። ወደኛው ደግሞ በዛው ደግሞ ሄዶ ያንን ደግሞ ተግባራዊ ያደርግ ሲባል እዚህ ውስጥ አገር ውስጥ ያለውን ደግሞ ችግር ሊፈታ አልቻለም። ምክንያቱም አገራዊ የሆነ ኤሌመንት የለውም። አብዛኛው በቃ የውጭውን ዓለም ነውና በውጭው ዓለም አውድ የአገርን ችግር መፍታት አይቻልም። የማይቻልባቸው ሁኔታዎች አሉ። ይሄ የተፈጥሮ ሳይንስ የሚባለው ላይ ብዙ ችግር የለም። ምክንያቱም እያንዳንዱ ነገር ፕሪሳይስ ነው። ኢንጂነሪንግ ከሆነ ኢንጂነሪንግ ነው በቃ። ኬሚስትሪ ከሆነ ኬሚስትሪ ነው። ማቴማቲክስ ከሆነ ማቴማቲክስ ነው። አይቲ ከሆነ አይቲ ነው። ግን በአይቲ ተጠቅሞ የአገር ውስጥ ችግር መፍታት ያስፈልጋል። በኬሚስትሪ ተጠቅሞ የሀገር ውስጥ ችግር መፍታት ያስፈልጋል። በሌላውም የናቹራል ሳይንስ ትምህርት ተጠቅሞ አገር ውስጥ ያለውን ችግር መፍታት ሳይንሱ ለሁሉም ይበቃል። ስለዚህ እኛ ጋር ይሄ ምንድን ነው መምሰል ያለበት የሚለውን ነገር ማስታረቅ ያስፈልጋል። አንድ በሁለተኛ ደረጃ ደግሞ በዚህ በማህበራዊ ሳይንስ ዘርፍ ያለው ነገር በአብዛኛው እንትኑ ሳይንቲፊክ ኤሌመንቱ ዩኒቨርሳል ቢሆንም በአብዛኛው ግን አውዳዊ ተደርጎ አገራዊ ተደርጎ አገር በቀል ችግሮች የሚፈቱበትን መንገድ መጣር ያስፈልጋል። ይሄ ብዙ የተደረገ አይመስለኝም እና ትምህርታችን አሁን የተለያዩ በቅርብ ጊዜ እየወጡ ያሉ ጽሁፎች እየወጡ ያሉ መጽሐፎችም ጭምር ምሁራንም ጭምር የትምህርታችንን ከቅኝ አገዛዝ ነፃ ማውጣት አለብን የሚል ስሜት ያላቸው ጽሁፎች ይወጣሉ። ዲኮሎናይዚንግ ኤጁኬሽን የደቡብ አፍሪካዎችም ይህንን በጣም አጥብቀው ይናገሩታል። ናይጄሪያዎችም ይናገሩታል። ኬንያዎችም ይናገሩታል። የእኛም ሰዎች ይናገሩታል። እንደዚሁ የእኛ በተለይ ውጭ ሀገር ያሉ የኢትዮጵያውያን ምሁራን እዚህ ሀገር ውስጥ ካሉ ብዙ አልሰማሁም፣ ግን ውጭ ሀገር ካሉ ሰዎች ብዙ መጽሐፍ ፕሮዲውስ ያደረጉ ሰዎች አሉና እንግዲህ ወደ ውስጥ ማየት ያስፈልጋል ማለት ነው። አንድ ጊዜ ወደ ኋላ ሄደን ወደ ውስጥ ሄደን ምንድን ነው ያለን፣ ምንድን ነው የሚጎለን የሚለውን ነገር በደንብ ኢንቬንተሪ ማድረግ ያስፈልግ ይመስለኛል። ምክንያቱም ብዙውን ነገር ስናይ ኢቭን የተፈጥሮ ሳይንስን ጉዳይ ራሱ ብንመለከት ሀገር ውስጥ ያሉ የጥንት አባቶቻችን የሰሯቸው የደከሙባቸው ነገሮች እንዳሉና አሁን ያለው ነገር በሌላው ዓለም ውስጥ ያለው ነገር አንዳንዱ ነገር እኛ ቀድመን የሰራ ነው እንደሆነ ይታያል። እየወጡ ነው አንዳንድ ነገሮች፣ ብዙ ነገሮች እየወጡ ነውና ስለዚህ ወደ ኋላ ተመልሶ ሄዶ ማየት ያስፈልጋልና ኢንቬንተሪ ያደርጋል። አይ እዚህ ላይ እኮ እኛ የራሳችን ነበረን፣ ስለዚህ ምንድነው የጎደለው፣ እንዴት አድርገን ዘመናዊ እናርገው ብለን ከነሱ ጋር ለመስተካከል ብቻ ሳይሆን ከተወሰነ ጊዜ በኋላ የራሳችን አዲስ ነገር ሁሉ ይዘን ልንመጣ የምንችልበት እድል እንዳለ የሚታይ ነገር አለ። ለምሳሌ አንድ ገብረሕይወት ባይከዳኝ የሚባሉ ሰው በአፄ ምኒልክ ዘመነ መንግስት ይኖሩ የነበሩ ሰው መንግስትና የህዝብ አስተዳደር የሚል እሳቸው የተናገሯቸውን ነገሮች የቀመሯቸውን ነገሮች አዲስ አበባ ዩኒቨርሲቲ በአንድ ፕሮፌሰር የኢኮኖሚክስ ፕሮፌሰር ዶክተር አለማየሁ ገዳ በሚባሉ ሰው በደንብ እንትን ተደርጎ ተደራጅቶ ታትሞ አለ እና ገብረሕይወት ባይከዳኝ በዛ ዘመን የኢኮኖሚክስ ቀመር አግኝተው ነበር። በዛ ዘመን ማለት ነው። ከ40 ከ50 ዓመት በኋላ እንደገና ፈረንጆች ያንን ነገር አገኘን ብለው ነው የተናገሩት። ግን ቀድሞ ገብረሕይወት ባይከዳኝ አግኝተውት ነበር። ይህንን ዶክተር አለማየሁ ገዳ በጣም የሚመሰገኑ ሰው ናቸው። ይህን ነገር አደራጅተው ምን አድርገው የዚህ ጉዳይ ባለቤት ገብረሕይወት ባይከዳኝ እንደነበሩ በትክክል በማስረጃ አረጋግጠዋል። ስለዚህ ወደ ኋላ ብንሄድ ከዛም ደግሞ ላቅ ብለን ወደ ኋላ ብንሄድ ብዙ ግኝቶች እንዳሉን ማየት ያስፈልጋልና ትንሽ ወደ ኋላ መሄድ ያለብን ይመስለኛል። እንግዲህ ወጣቱ ይሄ የሚማረው ሰው እየሄደ የሚቀርበት ምክንያት ኢኮኖሚያዊ ነገር ነው። የኢኮኖሚያዊ ጉዳይ ኢኮኖሚ ደግሞ ትምህርት ላይ ካልተሰራ በስተቀር የኢኮኖሚ እድገት ይመጣል ብዬ እኔ በግሌ አላምንም። ምን ለመናገር የትምህርት የእድገት መሰረት ትምህርት ብቻ ነው። ሀብት የተፈጥሮ ሀብት አይደለም። የፖለቲካ አስተዳደር አይደለም። ሌሎችም ነገሮች አይደሉ። ሌሎች ብዙ ነገሮች መጥቀስ ይቻላል። ዲሞክራሲ ይላል አንዱ ተነስቶ የእምነት ሰዎች የሚናገሩት ነገር አለ። እምነታችን ስለላላ ስላጎደል ነው ከፈጣሪ ጋር ያለን ግንኙነት ይላል። ሁሉም ትክክል ነው። እቀበላለሁ፣ ሁሉንም አከብራለሁ። ግን
ዞሮ ትምህርት ያስፈልጋል። ደግሞ ትምህርት ከሌለ በስተቀር እድገት የለም። ስለዚህ ትልቁ ኢንቨስትመንት መምጣት ያለበት ትምህርት ላይ ነው። ትምህርት ኢንቨስትመንቱ ቶሎ ውጤት ላያሳይ ይችላል። ግን የኢንቨስትመንቱን ውጤት እያዩ በሚመጡ ጊዜ እየሄዱ እዛ የሚቀሩ ሰዎች አይ ሀገራችን ላይ የሆነ ነገር አስተዋጽኦ ማድረግ አለብን የሚል ስሜት ደግሞ ያድርባቸዋል። ሰዎች ሀገራቸውን ጠልተው አይደለም የሚሄዱት። እርግጠኛ ነኝ ብዙዎቹ እንደዛ አይደሉም። የተመቻቸ ነገር ላናገኝ እንችላለን ይላሉ። ላያገኙም ይችላሉ ደግሞ እውነት ለመናገር ምክንያቱም የሚያገኙት ነገር በጣም ዝቅተኛ የሆነና እዛ እንደሚፈለጉ ካወቁ እዛ ይቀራሉ። ትክክል። ነገር ግን ፍንጭ ቢታይ ፍንጭ ቢታይ ቁጭት ቢታይ ሀገራቸው የጎደላትን ነገር እነሱ ማሟላት እንደሚችሉ ቢያውቁ አይ እኛ የሆነ ነገር አስተዋጽኦ እናደርግና ቢያንስ የሚቀጥለው ትውልድ ከኛ የተሻለ ኑሮ ይኖራል የሚል ስሜት ያድርባቸዋል። ይህን ስሜት መፍጠር የሚቻለው ትምህርት ላይ ከፍተኛ ዋጋ ተሰጥቶ እየተሰራ ትንሽ ቁጭትም ተፈጥሮ ሁላችንም ተቆጭተን የተወሰነ ነገር አስተዋጽኦ ለማድረግ ስንሞክር። ይሄ ስሜት እንግዲህ መቼ ነበረ? አሁን ከታሪክ ስንረዳ እኛም በመጠኑ በእኛ እድሜም አይተናል በተወሰነ ደረጃ። ይሄ የ66ቱ ለውጥ እስከሚመጣ ድረስ ኢትዮጵያ ብዙ ስደተኛ አልነበራትም። በጣም ጥቂት ምናልባት በጣት ሊቆጠሩ ይችሉ ይሆናል የፖለቲካ ጥገኝነት ጠይቀው የሚሄዱ ሰዎች። ከዛ በኋላ ነው ይሄ ነገር የመጣውና እስከዛ ጊዜ ድረስ ግን ሰዎች ተምረው አገራቸው መጥተው ማገልገል፣ እዛ ያዩትን ነገር እዚህ መድገም፣ ማስፋፋት እንትን ነበረ እልህ ውስጥ ነበሩና ብዙ ነገር ያደርጉ ነበረ። መምህራኖች በሙሉ ከህንድ የመጡ ከፈረንጅ ሀገር የመጡ ግብፃውያን ሁሉ ነበሩ። ኢትዮጵያናይዜሽን ተብሎ መንግስት በኢትዮጵያውያን ለመተካት ጥረት አድርጎ አስተማሪዎች ሙሉ በሙሉ በሚባል ደረጃ ኢትዮጵያዊ እንዲሆኑ መስሪያ ቤት ቢሮክራሲውን የሚሰመሩት ሁሉ የፈረንጅ የውጭ ሀገር ሰዎች ነበሩ። ብዙ መስሪያ ቤቶች፣ አየር መንገድ፣ አውራ ጎዳና፣ ቴሌ ወዘተ ወዘተ፣ አየር ኃይል ሁሉ እነዚህ ሁሉ በኢትዮጵያ እንዲተኩ ሲደረግ ዜጎች የተማሩ ሰዎች ደግሞ ያንን ነገር ልክ ነው እኛ መስራት እንችላለን የሚል ስሜት አድሮባቸው እየሰሩ እያሉ እንግዲህ የ66 ለውጥ መጣ። እዛ በኋላ የተፈጠሩ ምስቅልቅሎች እስካሁን ድረስ አዙሪቱ አልለቀቀንም እና እንደዚህ አይነት ነገር ቆም ብሎ ማሰብ ያስፈልጋል። ከሁሉ በላይ ግን እኔ የሚታየኝ ከሁሉ በላይ ትምህርት ላይ የሚሰራው ስራ እነዚህ ነገሮች ሁሉ ይቀይራል። በአንድ ዓመት፣ በሁለት ዓመት፣ በሶስት ዓመት ላይቀይር ይችላል። በ10 ዓመት ውስጥ ግን የሆነ ለውጥ እናያለን። በ20 ዓመት ከዛ የበለጠ ለውጥ እናያለን ብዬ አስባለሁ እንጂ አይሆንም። ሌላውም ዓለም እውነት ለመናገር በጣም ተምረን እነሱ ብዙ ገንዘብ ሊያወጡ የሚችሉባቸው ቦታዎች ላይ የትምህርት አይነቶች ላይ በጣም ተምረን ብቁ ሆነን ስንገኝ ነው የሚቀበለን አሁን እንጂ አይቀበሉም። እነሱም ቢሆን ወደፊት የራሳቸው የሰው ሀብት ስላላቸው የራሳቸው የሰው ሀብት አላቸውና ወጪ የሚቀንስላቸዋል። አንቺ ተምረሽ ሐኪም ሆነሽ ስትሄጂላቸው የሚያሰለጥኑሽ ነገር ጥቂት ኢንዳክሽን ብቻ ሰጥተው እዛ ወደ ስራ ትገቢያለሽ። ምክንያቱም የሕክምና ትምህርት በጣም ውድ ነው እዛ። እዚህ ያው አቅም በፈቀደ መጠን ትንሽ ወጪ ቢወጣበትም ሰዎች ሐኪም ይሆናሉ፣ ሰዎች መሐንዲስ ይሆናሉ፣ ሰዎች አስተማሪ ይሆናሉ እና እዛ እያንዳንዱ ነገር ውድ ነው። ያንን ኮስት ከቨር አድርገሽ ነው አንቺ ኦልሬዲ ጨርሰሽ ስትሄጂ የሚቀበሉሽ። እኛ የጨረስን ኢንቨስት የተደረገብሽ እና እነሱም ቢሆን ለትርፋቸው ለጥቅማቸው ብለው ነው እና አንቺን ጭንቅላት ለመጠቀም እንጂ ባዘኔታ አይደለም ያንን የሚያደርጉት። እሱማ ጊቭ ኤንድ ቴክ አይደለም። የበለጠ ለመውሰድ ነው፣ የበለጠ ነው የሚወስዱት እነሱ። ምክንያቱም አንቺ እዚህ በመኖርሽ ብዙ ጥቅም ትሰጪ ነበር። ኢትዮጵያ ጎሎባት እኮ ነው እነሱ የሚጠቀሙት። ትክክል። እና የበለጠ ጥቅም የሚጠቀሙት እነሱ ናቸው። እና ይሄንን ተረድቶ ትምህርት ስርዓታችን ላይ ሰርቶ ሰዎች በቃ ተምሬ የተወሰነ ነገር አደርጋለሁ ብሎ እንትን ማድረግ ያስፈልጋል። እንግዲህ ይሄን እንትን ለማለት ከብዙ ነገሮች ጋር የተገናኘ ነገር ነው። በእርግጥ ይሄ በአንድ ጊዜ በአንድ ፖሊሲ ምናምን የሚሰራ ነገር አይደለም። ብዙ ነገሮች መጥተው እዚህ ላይ ሲያርፉ የሚመጣ ለውጥ ነው የሚሆነው። ግን ነገሩ እጅግ በጣም አሳሳቢ ነገር ነው። በጣም ጥሩ ኮንሰርን ነው ያነሳሽው። እጅግ በጣም አሳሳቢ ነገር ነውና በይፋ መነጋገር መጀመሪያም ብዙ መነጋገር ያስፈልጋል። እውነት ለመናገር በጣም ብዙ ሰዎች ተሰብስበው አንድ ሰሞን በዚህ ጉዳይ ላይ ብቻ መነጋገር ያስፈልጋል። አንድ ወቅት ላይ እንደው አንድ ሰሞን ስልሽ 2 ቀን 3 ቀን ሳይሆን በቃ በመደዳው በዚህ ጉዳይ ላይ እየተነጋገርን ከዛ በኋላ አእምሯችን ውስጥ እየሰረጸ እያሰላሰል ነው። ከዛ እንግዲህ ወደ መፍትሄው፣ ወደ ፕሮግራሞቹ፣ ወደ ፖሊሲዎቹ እና ወደ ሌሎች ተግባራት ስንገባ
በተወሰኑ ዓመታት ውስጥ የተወሰነች ተስፋ ማየት እንችላለን ብዬ አስባለሁ እንጂ በጣም ተበላሽቷል እንዳልሽው። ስለዚህ ቀጣዩን ትውልድ ለማዘጋጀትና ለችግር ፈቺ እንዲሆንልን ለማድረግ አሁን ያለው ትውልድ ደግሞ ስራ ይጠብቀዋል ማለት ነው። የሚቆጭ ትውልድ ግን መፈጠር አለበት። አሁን እኛ ሲቆጨን አይደለ ቀጣዩን ትውልድ ማነቃቃት የምንችለው። ስለዚህ አሁን ያለነው ደግሞ እየተቆጨን ወደኋላ መለስ እያለን ትውልዳችንን ማስተካከል አለብን ማለት ነው። እንግዲህ ዶክተር ነገራችንን ለመቋጨት ፕሮግራማችንን እያገባደድን ነውና በስተመጨረሻ ላይ ለእርሶ እዚህ መድረስ እንግዲህ የብዙ ሰዎች አስተዋጽኦ ይኖረዋል። ስንጀምረው ከቤተሰብ እንዳልነው ማመስገን የሚፈልጉት በስራ ዓለም ሊሆን ይችላል። ከልጅነቶት ጀምሮ ያው ቅድም ከእናት ከአባቶት ጀምረናል። እዚህ እስከዛሬ ድረስ ደግሞ ማመስገን የሚፈልጓቸውን ሰዎች ማመስገን እድሉን ልስጦትና ቀረ የሚሉት ሀሳብ ከሌለ በምስጋና እንዘጋለን ፕሮግራማችንን። ጥሩ ነው በጣም ምናልባት አሁን ወደ አንድ ነገር ነጥብ ወደ ኋላ ልመለስና የሚቆጭ ትውልድ መፈጠር አለበት። አሁን ቅድም ያለውን ነገር ለማምጣት ግን እኔ አሁንም ቢሆን ትውልዱ ላይ፣ ተማሪው ላይ፣ ወጣቱ ላይ ብዙ ኃላፊነት እዛ ላይ ብዙ ኃላፊነት መስጠት ላይ እኔ በግሌ ይሄ ነገር እንደው ቢሻሻል እላለሁ። ማለት የተለየ ትውልዱ ኃላፊነት አለበት፣ ምንም ጥርጥር የለውም። ምክንያቱም ትውልዱ ነው እንግዲህ ያንን ይዞ የሚቀጥለው። ግን ከትውልዱ የበለጠ የወለደው ኃላፊነት አለበት። ለምሳሌ አሁን ልጆች አሉ አንድ ቤተሰብ ውስጥ አይደል? ትክክል። እናንተ ናችሁ እንደዚህ ማድረግ ያለባችሁ ምናምን ብዬ እኔ ልጆቼን ልናገር እችላለሁ። ግን እኔ ነኝ ያንን ነገር ማሳየት ያለብኝ አይደለ? አዎ፣ ያልዘራ ነው አይበቅልም። ትክክል። በግለሰብ እና ማህበረሰቡ ኃላፊነት አለበት። የትውልዱ ወላጅ ኃላፊነት አለበት። በጣም ከፍተኛ ኃላፊነት አለበት። ወላጅ ልጆቹን ትምህርት ቤት ይልካል። ጥሩ ነው ያ ነገር። ግን ትምህርት ቤት ሲልክ አብሮ መገንዘብ ያለባቸውን ነገር አቅጣጫ እየሰጠ እያሳየ በየጊዜው በሚገባቸው ደረጃ አእምሯቸው ውስጥ የሆነ ነገር እያስቀመጠ መሆን አለበት። የምትማሩ ስለዚህ ነው፣ የምትማሩ ስለዚህ ነው፣ እንደዚህ እየተባለ መነገር አለበት። አንድ ትምህርት ቤቶች ግን ሜንሊ ግን ትምህርት ቤቶች አስተማሪዎች፣ በተለይ የትምህርት አመራሮች በተለይ ተማሪው ሙሉ ኃላፊነት ወስዶ ወደፊት አገሪቷን የሚመራ ያ ተማሪ እንደሆነ በይበልጥ ማስገንዘብ አለባቸው። እጅግ በጣም ማስገንዘብ አለባቸው። ለምሳሌ በዚህ በ60ዎቹ ውስጥ ትውልድ ተብሎ መሬት ላራሹን ሌሎችም ነገሮች ያቀነቀነ የተባለው ትውልድ የቀረጹት አስተማሪዎች ናቸው። የቀረጹት ቅድም ያልናቸው ኤክስትራ ካሪኩላር አክቲቪቲስ ናቸው። እነዛ ኤክስትራ ካሪኩላር አክቲቪቲስ በመምህራንና በዳይሬክተሮች ነበር የሚቀረጹት፣ ኢኒሼቲቭ የሚደረጉት ማለት ነው። ትግበራው ላይ ትግበራው ላይ ልጆቹ እዛ ላይ አክቲቭ ይሆናሉ፣ ይናገራሉ፣ ያነባሉ፣ ምን ይላሉ። ከዛ በኋላ እያደጉበት ሲሄድ ያው እነዛን ትልልቅ የሆኑ ጥያቄዎች ለማንሳት ቻሉና የአስተማሪዎቹ ሚና ብዙ ጊዜ የተማሪዎች ንቅናቄ ይባላል እንጂ አስተማሪዎቹ ከጀርባቸው አሉ። እና ትውልዱ ሳይሆን የትውልዱ ወላጆችና ትውልዱን የሚያስተምሩ የትምህርት ተቋማት ኃላፊነት አለባቸው። እሱን ብዙ ጊዜ እየሸሸን ትውልዱ ምን ያደርግ ምንም ሊያደርግ ያልሰጠነውን ኬት ምንም ሊያመጣ አይችልምና ያንን በዛ ደረጃ እንትን ማድረግ አጽንኦት መስጠት እፈልጋለሁ። ሌላው እንግዲህ የምስጋናው ጉዳይ ያው ቅድም ተናግሬያለሁ። እንግዲህ አባትና እናቴን በጣም አመሰግናለሁ። በእውነት ለመናገር እንግዲህ ወንድሞቼ አንድ እህት ነው ያለችኝ። ወንድሞቼን፣ እህቴን፣ እነዚህን የቤተሰብ ቅርብ አባላት በጣም ነው የማመሰግናቸው እዚህ ለመድረስ። ሌላው ምንድነው አንድ በጣም እንደው በተቋም ደረጃ ማመስገን የምፈልገው ተቋም አለ። እኔ 30 ዓመት የኢትዮጵያ መንገዶች ባለስልጣን ውስጥ ነው የሰራሁት እና እዚህ መስሪያ ቤት ውስጥ ስሰራ ይሄ መስሪያ ቤት የራሱ አሰራር ስርዓት አለው። በጣም የሚያምር የሲስተም ነበረው። ከአሜሪካኖች ነው አሜሪካኖች ናቸው ያቋቋሙትና ያንን ሲስተም ይዞ ነው የቀጠለው ያ መስሪያ ቤት እና ከገባሁበት ጊዜ ጀምሮ እስከ ወጣሁበት ድረስ ስማርበት የቆየሁበት መስሪያ ቤት ስማርበት የቆየሁበት መስሪያ ቤት። የተማርኩት ስራ ብቻ አይደለም። ስራ ሲባል እንግዲህ እኔ አስተዳደር ስራ ውስጥ ነው ስሰራ የነበረው ከመጀመሪያ ጀምሮ እና አስተዳደር ስራ ብቻ ሳይሆን በአንድ ጊዜ መማር የፈለገ ሰው የዕቃ ግምጃ ቤትን፣ የምህንድስናን፣ የቴክኒክ ስራን ብዙ ስራዎች ነው የሚሰሩት እና የነዛን ስራዎች ሁሉ እንደው እኔ ስራዬን ብቻ ነው የምሰራው ብሎ ብቻ
የተቀመጠ ሰው እነዚህን ነገሮች ቁጭ ብሎ በመቀመጡ ብቻ ዝም ብሎ ያውቃቸዋል። ሁለገብ ባለ ከዜሮ አይነሳም። እውነቴን ነው የምልሽ፣ ከዜሮ በፍጹም አይነሳም። እና በተለይ አሁን ደግሞ እድሜያችን እየጨመረና እየበሰለ ሲሄድ ይሄ ለርኒንግ ስሩ አሶሲዬሽን የሚሉት ነገር አለ ሳይኮሎጂስቶች እና እያጣመርን እያያያዝን የምንማራቸው ነገሮች ወደኋላ ሁሉ ሄደን አእምሯችን ውስጥ የተቀመጠውን ነገር ወደኋላ እየሄድን ስናያይዘው ለካ ይሄ ነበር እንዴ፣ ይሄ ለካ እንደዚህ ነበር እንዴ እያል የምንማራቸው ነገሮች አሉና እኔ እስካሁን ድረስ የዛ መስሪያ ቤት ኢምፕሬሽን ከውስጥ ያልወጣ እና ያንን ተቋም ያንን መስሪያ ቤት እጅግ አድርጌ አመሰግነዋለሁ። እጅግ በጣም አድርጌ ነው የማመሰግነው። እዛ መስሪያ ቤት ውስጥ እንግዲህ ብዙ ተጽዕኖ ያሳደሩብኝ ሰዎች አሉ። በጣም ብዙ ተጽዕኖ ያሳደሩብኝ ሰዎች አሉ። ግን ሁለት ሰዎችን ላንሳ። እንደው ሁለት ሰዎች እንትን ማድረግ እፈልጋለሁ፣ መጥቀስ እፈልጋለሁ። አንደኛው ያው ጓደኛዬ ነው። አሁን በዛ ጊዜ አለቃዬ ነበረ እና ዮሐንስ ባንቲደሩ ይባላል። ይሄ ሰው መሐንዲስ ነው። አሁን እኔ እና እሱ ስንተዋወቅ መሐንዲስ አልነበረም። በኋላ ኢንጂነሪንግ ተምሮ እንደዚሁ ወደ ከመስክ ስራ ወደ እዚህ ሲገባ እንደገና ኢንጂነሪንግ ተምሮ ኢንጂነር ሆኖ ብዙ ክፍሎችን መርቶ ያው አሁን በግል ስራው ይተዳደራል። እና ይሄ ሰው ተጽዕኖ አሳድሮብኛል። በእያንዳንዱ እንቅስቃሴው በእያንዳንዱ ስራው ላይ ተጽዕኖ አሳድሮ ብዙ ነገር አስተምሮኛል። ብዙ ነገር ይመክረኝ ነበር፣ ያሳየኝ ነበር አቅጣጫ፣ ብዙ ነገሮች እንትን ያደርገኝ ነበርና አሁንም አብረን ያለ ነው፣ በጓደኝነት አብረን ያለ ነው። እሱን በጣም ማመስገን እፈልጋለሁ በዚህ አጋጣሚ። እንደው አጋጣሚ አግኝቼ አላቅም እንደዚህ እሱን ለማመስገን። ሌላው እዚሁ መስሪያ ቤት ውስጥ ያለ አሁን ዶክተር ነው፣ ፒኤችዲ ነው አሁን፣ ዶክተር ባጫ ይባላል። በዛ ጊዜ አቶ ባጫ ነበር። አቶ ባጫ የሚባል ሰው አለ፣ አለቃችን ነበር። እና ይሄ ሰው በጣም አዋቂ ሰው ነው፣ በጣም ጎበዝ ነው፣ በጣም ጨዋ ሰው ነው፣ በጣም የስራ ልምድ ያለው ሰው ነው። እና አሁን ላለሁበት ደረጃ በተለይ በዚህ በኮንሰልታንሲ ስራ በጥናት ስራ እንድሰራ ብዙ ነገሮች ያስተማረኝ፣ እድል የሰጠኝ፣ ከሁሉም በላይ እውቅና የሰጠኝ። ለምሳሌ የሶስተኛ ደረጃ ትምህርቴን ስማር ልማር ሀሳብ አልነበረኝም እኔ። እሱ ነው መማር አለብህ ብሎ አብረን ነው ሄደን እዛ ዩኒሳ እንትን ያላቸው ብራንች ኦፊስ አላቸው። አብረን ሄደን ነው እዛ ሁለታችን አመለከትና እንደ አጋጣሚ እኔን ተቀበሉኝና እሱን እንትን አደረጉ። እሱ ግን በኋላ አሜሪካን ሀገር ነው ያለው። አሁን አሜሪካን ሀገር ገብቶ ተማረ እሱ። እንደውም በመጨረስ እሱ ነው ቀድሞኝ የጨረሰውና እሱን ሰው በጣም ነው በቃ ምንጊዜም የምረሳው ሰው አይደለም። አሁን አጠገቤ አይደለም ያለው፣ ግን ምንጊዜም በቃ አጠገቤ እንዳለ ነው የማስበውና እያንዳንዱን ነገር እንትን ሳደር ከእሱ ጋር አሶሼት አድርጋለሁና በተጨማሪ እሱን ማመስገን እፈልጋለሁ። እንግዲህ ብዙ ሰዎች ናቸው ያሉት እዛ በህይወቴ ውስጥም በጣም ብዙ ሰዎች አሉ። በቃ እነዚህን እንግዲህ ለናሙናነት እነዚህን ልጥቀስ፣ ሌሎች ያልተጠቀሱ ሰዎች ይገባቸዋል ብዬ ተስፋ አደርጋለሁ። አዎ እንግዲህ ይገባቸዋል ብለን እናስባለን። እጅግ በጣም ነው የምናመሰግነው ዶክተር። እንግዲህ ከብዙ የህይወት ተሞክሮት ጥቂቷን ጨለፍ አድርገን ተጨዋውተናል። በቀጣይ ደግሞ በሌሎች ዝግጅቶች ላይ አብረን እየተገናኘን ብዙ ነገሮችን ለመምህራኖች አሁን ላሉት አዲስ መምህራኖች ልምድ የምንሰጥ ይሆናል ማለት ነው። እጅግ በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ፣ ክብረት ይስጠልን፣ እድሜና ጤና ይስጦትና እንግዲህ የበለጠ ብዙ ልምድ የምንከፋፈል ይሁን ማለት ነው። ውድ የዝክረ የኔታ ተመልካቾቻችን የዛሬ ዝግጅታችን ይህንን ይመስል ነበረ። ከዶክተር ዮሴፍ ጋር ያደረግነው ጨዋታ በዚያ ያበቃም ስላችሁ ሌሎች ርዕሰ ጉዳዮችን ይዘን ደግሞ ተመልሰን በሌሎች ጊዜዎች የምንመጣ ይሆናል። የዛሬውን ፕሮግራማችንን እንግዲህ በደንብ ሰብስክራይብ በማድረግ ሼር እያደረጋችሁ ለተለያዩ ዘመዶቻችሁ፣ ወዳጆቻችሁ ሁሉ እያጋራችሁልን ቁጥራችንን ጨመር አድርጉት፣ ታተርፉበታላችሁ። በደንብ አድርጋችሁ ተከታተሉን እንላለን። መልካም ጊዜ ይሆንላችሁ። በቀጣይ ሌላ እንግዳ ይዘን እስክንመጣ ድረስ መልካም ቆይታ